በወጣትነት ሰርታችኋቸው በስተርጅና አብዝታችሁ የምትጸጸቱባቸው 5 አደገኛ ስህተቶች። ቁጥር 2። አምስተኛ ያበላሻችሁት ሰውነት በተዘበራረቀ ወይም ትርጉም በሌለው ንቅሳት፣ በሲጋራ፣ በጫት፣ በመጠጥ፣ በጣፋጭ ምግቦችና በመሳሰሉት ነገሮች ያበላሻችሁት ሰውነት በስተርጅና አብዝቶ ይቆጫቸዋል። አራተኛ ያባከናችሁት ጊዜ መማር ባለባችሁ ሰዓት ሳትማሩ፣ መስራት ባለባችሁ ሰዓት ሳትሰሩ፣ ማንበብ ባለባችሁ ሰዓት ሳታነቡ፣ ሰበብ በመደርደር ትርጉም የለሽ ቪዲዮዎችን ስክሮል በማድረግ ያሳለፋችሁት ጊዜ በስተርጅና አብዝቶ ይጸጽታችኋል። ሶስተኛ ያባከናችሁት ገንዘብ በወጣትነት ብዙ የገቢ ምንጭ ሊኖራችሁ ይችላል። በዛው ልክ ግን ብዙ ጓደኛ ይኖራችኋል። በመሆኑም ገንዘቡ የሚያልቅ ስለማይመስላችሁ ትጨፍሩበታላችሁ፣ ትበትኑታላችሁ። ገንዘባችሁ ሲያልቅ ግን ጓደኞቻችሁ ትተዋችሁ ይሄዳሉ። ያኔም ያጠፋችሁትን ገንዘብ እያስታወሳችሁ አብዝታችሁ ትጸጸታላችሁ። ሁለተኛ ያጎደፋችሁት ስም በወጣትነት ገንዘብ ያስገኝ እንጂ የስማችሁ ጉዳይ ብዙ ላያሳስባችሁ ይችላል። ስግጥ ፍምስ በሚል ሞቲቬሽንም ተነስታችሁ ሶሻል ሚዲያ ላይ ልትዝረከረኩ ትችላላችሁ። በስተርጅና ግን አብዝታችሁ ትጸጸታላችሁ። ልጆቻችሁ እንዳያዩት መደበቂያ ታጣላችሁ። አንደኛና የመጨረሻው የዓለማችን 99% ሕዝብ የሚጸጸትበት ተሰጦን ማባከን ወይም ወደዚህ ምድር የመጡበትን ጥሪ አውጥቶ ሳይጠቀሙ መሞት ነው። በሀሳቡ ከተስማማችሁ ኮመንት ላይ አሳውቁ። ፎሎ፣ ኮፒ፣ ሊንክ፣ ሼር እንዳይረሳ። ይመቻችሁ።